የዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ እንግዲህ ባለፈው ስትጠይቁኝ የነበረውን መገናኛ ውስጥ መታችኝ ብዬ ያልኳችሁ ልጅ ጉዳይ እንዴት እንደሆነ ቲክቶክ ላይ በተደጋጋሚ እየጠየቃችሁኝ ያላችሁት፣ ዛሬ እንግዲህ በተወሰነ መልኩ የተወሰነ ነገር ለማብራራት ሞክራለሁ። ምሳ እየበላሁ ነበረ፣ እንብላ። መገናኛ ውስጥ የተፈጠረውን ነገር እንግዲህ ሁላችሁም ታውቁታላችሁ ብዬ አስባለሁ። ቪዲዮ በጣም ብዙ ሰዎች ጋር ደርሶ ታይቶ ስለነበረ ብዬ ነው። እንግዲህ ጉዳዩን በህግ አስኪጃዋለሁ እንዳልኳችሁ። እሷንም አድራሻዋን ሙሉ አድራሻዋን አግኝቻለሁ። የት እንደምትኖር፣ ኢንሹራንስ ካምፓኒ ላይ ስራ እየሰራች እንደሆነ፣ የልጆች እናት እንደሆነች፣ ባለቤቷን ኤቭሪ ኢንፎርሜሽን አግኝቻለሁ። እኔ በጣም ክፉ የምባል ሴት አይደለሁም፣ ግን ሰዎች ሰውን ያለ ምክንያት ጥቃት ማድረስ አለባቸው ብዬ አላስብም። ለዛ ደግሞ መማር አለባቸው ብዬ አስባለሁ። በዚህ በኩል ደግሞ ልጆቿን አስባለሁ። ቢካዝ ልጆች ካለ ወላጅ ካለ እናት ካለ አባት አንዲት ቀን እንኳን ማደር እጅግ በጣም ከባድ እንደሆነ አውቃለሁ። እና የሚሆነውን እንግዲህ ወደፊት በደንብ አድርገን እናያለን። ግን ውስጤ በጣም ያዝናል። እንዲህ እያልኩኝ ነው ያለሁት። መማር ደግሞ እንዳለባት በአንድ በኩል ይሰማኛል። ከዛ ውጭ ደግሞ እንግዲህ ብዥታዎች አሉ፣ ብዙዎቻችሁ ጋር ትንሽ ብዥታዎች አሉ። አላወቀች ይሆናል ስትመታሽ፣ እንደሱ አይነት ነገሮች አሉ። የቲክቶክ ቪዲዮ ብዙ መቅረጽ ስለማልችል የተወሰነውን ነገር ነው የነገርኳችሁ። ኤቭሪ ዲቴል አልነገርኳችሁም። በደንብ አይታኛለች። ቢካዝ ከዛ በኋላ ስድቦች ነበሩ። እኔ ታክሲ ውስጥ ከገባሁኝ በኋላ ስድቦች ነበሩ። ከዛ በፊት ደግሞ እንደዚህ ስትመነጭቀኝ እንዳልኳችሁ ሻርፔ ከአንገቴ ላይ ወድቆ ሻርፔን ወደፊት ተራምጄ 3-4 እርምጃ ተራምጄ ተመልሼ ሻርፔን አንስቼ ስመጣ ሁሉ በደንብ አይታኛለች። ከዛ በኋላ ነው እግሯን አንስታ ኢቨን የረገጠችኝ። ኤቭሪ ሊትል ዲቴል ስላልነገርኳችሁ ነው በወቅቱ ቲክቶክ ላይ በደንብ ነው ያየችኝ የነበረው። ከዛ በኋላ እንግዲህ ታክሲ ውስጥ ከገባውኝ በኋላም ደግሞ አንቺ እንደዚህ ነሽ የሚሉ ስድብ ሰድባኛለች። እሱ እየገረመኝ ደግሞ ነው ያለ። በቃ ተነሳውና ታክሲው ተነሳ፣ ሄድኩኝ እኔ፣ እሷ እዛ ቀረች። ከዛ ወደዚህ ወደ ታንከር የሚባል ቦታ አለ። ልክ እዛ ጋር ስደርስ በምን ታክሲ እንደመጣች በሃይገር ይሁን በምን የሆነ ሃይገር ከፊታችን ቆሞ ነበረ። ታክሲ ሰው ሊያወርድ ሲቆም ውጭ ጋር ሆና በስልክ ስታወራ ሰማኋት። የእውነት ነው የምነግራችሁ፣ በጣም መምታት ነበረብኝ ብላ ስትናገር ሰማዋት። እና ኢትወዝ ለዚህ ነው በጣም ኢሞሽናል ያደረገኝ። አንዳንድ ጊዜ ስህተቶች ይፈጠራሉ። እኔ እኮ ብዙ ጊዜ ሰዎች ገፍተውኝ ከዛ ሳያዩኝ ውይ ሶሪ ምናምን የሚሉኝ ጊዜዎች አሉና የእሷ ግን ፐርፐዝሊ እንደሆነ ስለገባኝ ነው